አሁንም ደግመዋለሁ አዲስ አበባ የኦርቶዶክስ እምነት ተከታይ የሸዋ ኦሮሞዎች መሬት ነች እያንዳንዱ ለአዲስ አበባ መጤ ነው ኦሮሞ ሲቀር ልንገር እያንዳንዱ ስልጤም ከስልጤ ሲመጣ ወደ አዲስ አበባ መሬት ተሸክሞ አልመጣ አማራ ነኝ የምትለው ከጎጃም ከጎንደር መሬት ተሸክመ አልመጣ ስልጤን ያነሳውት ምክንያቱም ከራስ ስለሚጀምር ስልጤ የአዲስ አበባ ባለቤትነትን ከኦሮሞ ሲነፍግ አላየው እነፍጋለሁ የሚል ስልጤ ካለ እነግረዋለሁ ከስልጤ አዲስ አበባ ድረስ መሬት ተሸክመ አልመጣህም ነው የሰፈርከው የሸዋ ኦሮሞዎች ክርስቲያኖች መሬት ላይ ነው ዛሬ ለነሱ ያሰብክ መስለህ ዲቃላ አማራ ማለት ዲቃላ ነህ እንዴት ብለህ ነው በሃይማኖት የምትመጣው ስማ ተሰማለህ ኦዴፓ እኮ ማለት ነው ኦዴፓ ሙሉ ስራ አስፈጻሚ ኮሚቴው ማለት ነው ክርስቲያን ነው ግን በሃይማኖት የሚበጣጠሱ አይደለም እነሱ ኦሮሞዎች የሚሰባሰቡበት በኦሮሞማነት ነው ፖለቲካቸው ሁሉ ኦሮሞማ ነው ሃይማኖት የሚባል ነገር አያውቁም ተሰማኛለህ እስላማዊ መንግስት ሊገነባ ነው ኦነግ የምትለው ኦነግ እኮ የሚመራው በክርስቲያን ነው በጴንጤ እምነት ተከታዮች ነው ገባ ደደብ ዲቃላ እስልምናን ሁሌ ኦሮሞን መምቻ ዱላ የምታደርግ ልንገረ እስልምናን ኦሮሞን መደብደቢያ ዱላ አድርገ ስትጠቀመው የሚሰማህ ደደብ ካለ ይስማ እኛ ግን አንሰማህም ዲቃላ አማራ ነው ዲቃላ እውነቴን ነው ጭራሽ በሃይማኖት ትመጣለህ ጭራሽ ብለህ የቱለማ ኦሮሞ ሙስሊም ኦሮሞዎች አያስተዳድሩኝ የማለት መብት አለው እሱ እስኪል ጠብቅ ማነህ አንተ አማራ ማነህ አንተ የበረራ አቀንቃይ ሰይጣን ይብረርብህና የሚያደርጉት ነገር በሙሉ ማለት ነው ኢትዮጵያን የሚያፈርስ እንጂ ኢትዮጵያን የሚገነባ አይደለም ምንም ያረጋጋ ነገር እኮ አይደለም ይሄ የሚያቃጥል ነገር ነው ኢትዮጵያን የሚወድ ሁሉ በእነዚህ ሰዎች ድርጊት ይቃጠላል ነው ማለት ለኦርቶዶክስ እምነት የሚያስቡ ቢሆን ኖሮ በብዛት ኦርቶዶክስ እምነትን የሚከተለውን የትግራይ ህዝብ ለማጥቃትና ለማጥፋት መንገድ እየዘጉ እህል እየዘረፉ አያሰቃዩትም ነበር ባይተዋር ሊያደርጉት አይሞክሩም ነበር እቺ ዲቃላ አዲስ አበባ የቆመችው በኦሮሞ ኦርቶዶክስ እምነት ተከታይ በሸዋ ኦሮሞዎች ጎሮሮ ላይ የቆመችው ስለ ሰው ልጅ ነው አይደል የምታስበው ሁሌ ጩኸታቸው ለፖለቲካ ተርፍ ሁሌ ጩኸታቸው የፖለቲካ ንግድ ትላንት እንኳን ለጌዲዮ ህዝብ ሲጮሁ ኦሮሞን ለማጥላላት ነው የጮሁት ትላንት እንኳን ማለት አንተ ቆይ ለኦርቶዶክስ እምነት የምታስብ ከሆነ ኦርቶዶክሶችን የሚያቅፍ ከሆነ አማራ ኢንጂነር ታከለ ኡማ ላይ ጎማ ይያለ የሚዘምተው እኔ ነኝ ሙስሊሙ ነው ወይ ክርስቲያን ነኝ የሚለው አማራው ራሱ እስክንድር ነጋ ራሱ ፍንፍኔ ናኖ ሙጃው ከሽሮ ሜዳ ጀደሙቲ ኦከሪ